የቀድሞ ቤተ ቅዳሴው ከ105 ዓመታት በላይ ያስቆጠረ ነው። አዲሱ ቤተ ቅዳሴው ደግሞ እንደምታዩት ግንባታ ላይ ነው ያለው። ይሄን ግንባታ ደግሞ ተባብረን ለመጨረስ ከጥር 2 እስከ 12 ድረስ ትልቅ የገቢ ማሰባሰቢያ ባዛር አላቸው። እዚህ ባዛር ላይ ሁላችንም እንዲሁም ደግሞ የህንፃ ማሰሪያ አካውንት በኢትዮጵያ ንግድ ባንክ የተከፈተ አለ። ከአንድ ብር ጀምሮ ሁላችንም እያስገባን ይሄን ቤተ ቅዳሴውን ልናስፈጽም ወይንም ደግሞ እንድናጠናቅቅ ግድ ይለናል። ሁላችንም በምንችለው በአቅማችን ከአንድ ብር ጀምሮ አካውንቱ ላይ ማስገባት አለብን። ሌሎቻችን ደግሞ ኮፕሊንክ፣ ሼር፣ ሪፖስት እያደረግን ለሌሎቹ ሰዎች ይሄንን መልእክት እንድታደርሱልን በትህትና እንጠይቃለን። የበረከትም ስራ ነው። እዚህ በረከት ላይ ደግሞ ሁላችንም መሳተፍ አለብን። ይሄ ቤተ መቅደስ አልቆ ቅዱስ ስጋውን ክቡር ደሙን የምንቀበልበት ሰንበታትንና ሌሎቹንም አዘቦት ጊዜ መተን የምናስቀድስበት ልጆቻችንን የምናቆርብበት እናቶቻችንን የምናቆርብበት የበረከት ስራ ይሁንልን። ኮፕሊንክ፣ ሼር፣ ሪፖስት አድርጉ።